በካንሰር ህመም ታማ ለህክምና ከ300,000 ብር በላይ አውጥታለች። ያው ሆኖ ግን ህክምናዋን ከምትከታተልበት ጥቁር አንበሳ ሆስፒታል ህክምናዋ ከአቅማቸው በላይ እንደሆነና ከሀገር ውስጥ ወጥታ መታከም ያለባት ደረጃ ላይ እንደደረሰ ይነገራታል። በዚህም በታላቅ ተስፋ መቁረጥ ውስጥና ጭንቀት ውስጥ ሆና አገልግሎት ለማግኘት በገባችበት የተሳሳተ ባንክ ውስጥ ከምትሰራና ከዛ በፊት ምንም አይነት ትውውቅም ሆነ ግንኙነት ከሌላት የባንክ ሰራተኛ ባገኘችው የእመቤታችን የስውሯ ማርያም ጸበልና ስዕል አድኖ ከነበረባት ከሀገር ውስጥ ወጥተሽ ካልታከምሽ አትድኝም ከተባለችው የካንሰር በሽታ ሙሉ ለሙሉ ተፈውሳለች። ታሪኩ የተፈጠረው የዛሬ ዓመት አካባቢ ነው እና እኔ የግል ባንክ ውስጥ ነው የምሰራው። አንዲት ሴት እኔ የምሰራበት ባንክ ውስጥ አንድ ቀን ትመጣና እሷ ንግድ ባንክ የገባች መስሏት ነው። እኛ ባንክ ጎን ንግድ ባንክ ስላለ ወይ ንግድ ባንክ መስሎኝ ነው እኮ ምናምን ትለናለች ማለት ነው። አይ ይሄ ንግድ ባንክ አይደለም፣ ንግድ ባንክ እኛ ጎን ነው፣ ግን በቃ ብር ይዛ ነበር እጇ ላይ እና ለምን እዚሁ አካውንት አንከፍትልሽም እና እዚሁ አናስገባልሽም እንላታለን። በቃ እሺ እንደዛ ከሆነ ትላለች። በቃ ከዛ እኔ የምሰራበት መስኮት ጋር ትቀመጣለች ማለት ነው። እኔም ማስፈረማትን ፎርሞች ምናምን አስፈራርሜ ጠብቂኝ፣ በቃ አካውንቱን ከፍቼ ገንዘቡን ገሚ እስከማደርግልሽ የተወሰነ ደቂቃ ጠብቂኝ አልኳት እና አካውንቷን መክፈት ጀመርኩ። እኔ ፊት ለፊት ቁጭ ብላ ወንበር ላይ ቁጭ ብላ መጠበቅ ጀመረች። እሷ በዚህ መሀል ስልክ ተደወለላት እና የምትመጣው ከህክምና ነው። እኛ የምንኖረው አዳማ ነው ይህ ታሪክ የተፈጠረው ማለት ነው። እና እሷ ከአዲስ አበባ ነው የመጣችው እና በስልክ ውስጥ ማውራት ጀመረች። ከጥቁር አንበሳን የመጣችው እና ዶክተሩ ለዛሬ ወር ቼክአፕ እንደቀጠራት ግን ደግሞ ህክምናው ተስፋ አስቆራጭ ሁኔታ ላይ እንዳለ ሀገር ውስጥ የመታከሙ ነገር ተስፋ አስቆራጭ ሁኔታ ላይ እንዳለ ውጭ ሀገር ሄዳ መታከም እንዳለባት ምናምን እንደነገራት እና በቃ ብዙ ተስፋ እንደሌለው ምናምን በስልክ እያወራች በጣም ማልቀስ ጀመረች። እኔም ከወሬዋ ገባኝ፣ ከምታወራቸው ነገሮች ህመሟ ካንሰር እንደሆነ ምናምን ገባኝ። አካውንቱን እየከፈትኩላት ነው እኔ እየሰማኋት ነበር ስልክ ስታወራ ማለት ነው። እና ራሷን መቆጣጠር አልቻለችም። በጣም ማልቀስ ጀመረች ስልክ እያወራች። በቃ ባንክ ውስጥ ነው ያለችው ምናምን ፊት ለፊት ናት። ራሷን መቆጣጠር አልቻለችም። በጣም ነው የምታለቅሰው። በጣም አሳዘነች። ሳያት ኦርቶዶክስ ናት፣ ክር አላት እና እኔ ደግሞ ያው የእመቤታችን የስውሯ ማርያም ከዛ በፊት ገዳማ ሄጄ ነበር ስውሯ ማርያም እና ያመጣው ጸበል እና የእመቤታችን ስዕል አድሮ ነበረት እና በጣም አሳዘነችኝ። በቃ ምን ላድርግላት ምናምን አልኩና ስልኳን አውርታ ጨረሰች። በቃ በጣም ተስፋ የሚያስቆርጥ ሁኔታ ውስጥ ነው ያለችው። ዶክተሩ የነገራት ነገር በቃ ተስፋ የሚያስቆርጥ እንደሆነ ምናምን እና ከባድ ሁኔታ ላይ እንዳለች በስልክ ስታወራ ሰምቻለሁ። በጣም እያለቀሰች ነው፣ አልተረጋጋችም ምናምን፣ ራሷን መቆጣጠር አልቻለችም። እዛ ጋር ኮንቁጭ ብላ ምናምን እና በጣም አሳዘናኛለች። ስልኩን አውርታ ስትጨርስ ምን አሞሽ ነው እንዴ ምናምን አልኳት። ከዛ አዎ አለችኝ። ከዛ ምንድነው ከካንሰር ጋር የተያዘ ኬዝ ነው እንዴ ስላት አዎ ከካንሰር ጋር የተያዘ ነው እንደዛ ነው ብላ እኔ ደግሞ እንደገና ስጠይቃት እንደገና በጣም የባሰ ማልቀስ ጀመረች ማለት ነው። እና ከዛ አይዞሽ በቃ ተረጋጊ፣ እንደዚህ ስውሯ ማርያምን ገዳም ሄደሽ ታውቂያለሽ ወይ? እኔ በጣም ብዙ ሰው እዛ ድኖ ሲመሰክር አይቻለሁ። በቲክቶክ ምስክርነት አይቻለሁ። በአካል የሚሄድኩ ጊዜ ከካንሰር ድነው ሰዎች ሲመሰክሩ አይቻለሁ እና ለምን እዛ አትሄጂም ምናምን አልኳት። እና ትድኛለሽ አይዞሽ፣ በቃ እሷ በጣም እያለቀሰች ትድኛለሽ አይዞሽ፣ እዛ መሄድ አለብሽ ምናምን አልኳት ማለት ነው። እና ያለችበት ሁኔታ አሁን ያለችበት ሁኔታ እዛ አሁን ገዳም መሄድ የምትችልበት ሁኔታ እንዳልሆነ ቤት ውስጥ ካሉባት ሁኔታዎች ማለት ነው እና እዛ መሄድ እንደማትችል ምናምን ነገረችኝ። እዛ አይዞሽ በቃ ብዬ አረጋጋኋት፣ አጽናናኋት። እኔ የስውሯ ማርያም ጸበልና ስዕል አድኗ ነገ አመጣልሻለሁ እና ነገ እዚህ ቢሮ መተሽ ውሰጂ፣ በቃ እዚሁ ከቻልሽ ቼክአፕሽ መቼም ስላት የዛሬ ወር ነው አለችኝ ማለት ነው። እና ከቻልሽ እስከ ዛሬ ወር ድረስ በመሀል በቃ ለ7 ቀን ምናምን ሄደሽ ሱባኤ ግቢ ደጇ ወድቀሽ ጸበሏን እየተጠመቅሽ ምናምን ተማጽኛት፣ ከቻልሽ እንደምንም አመቻች። እንደዛ እንኳን ካልሆነ በቃ እኔ እስክትሄጂ ድረስ ተሳክቶልሽ እዛ ደጇን እስክትረግጪ ድረስ እኔ ቤት ጸበል አለኝ እና አመጣልሻለሁ የስውሯ ማርያም ጸበል እና የእመቤታችን ስዕል አድነው ከዛ ያመጣሁት ስዕል አድነው አለ እና እኔ ያመጣልሻለሁ አልኳት። ከዛ በቃ ነገ ይዤልሽ እመጣለሁኝ እዚሁ ቢሮ መተሽ ውሰጂ፣ ነገ ይዤልሽ እመጣለሁ አልኳት። ከዛ አጽናናኋት። በቃ አካውንቱን ከፈትኩላት ምናምን ጨረስኩኝ፣ እዛ ብሯን አስገባሁላት ምናምን እና በቃ ጸበልሽን ነገ መተሽ ውሰጂ፣ አይዞሽ ትፈውስሻለች እመቤቴ፣ እኔ ብዙ ምስክርነት ሰምቻለሁ እና አይዞሽ በቃ በሰዎች ዘንድ አይሆንም የተባለ ተስፋ የተቆረጠበት ነገር በእግዚአብሔር ይቻላል እና አይዞሽ ብዬ አጽናን። እሷም መታ በማግስቱ ጸበልና ወሰደች። በቃ ተሳይ ጸበላን ጠጪ፣ ሰውነትሽን ተባበሽ፣ ተሳይ እዚህ ሆነሽ ተሳክቶልሽ እንኳን ሞልቶልሽ ባትሄጂ እንኳን እዚህ ሆነሽ ተማጸኛት፣ ድንግል ማርያም ተማጸኝ፣ ትፈውስሻለች እመቤቴ ያልኳት።
እና ይሄ ቼክአፓ ከመድረሱ በፊት 1 ወር ከመሙላቱ በፊት በመሀል ለዚህ ወጪ ልታደርግ መታ አገኘኋት እና እንዴት ሆንሽ ምናምን ነገር ስላት ቼክአፔ እየደረሰ ነው፣ ያው ተመችቶኝ እንደዚህ ባለፈው በነገርኩሽ ላይ እዛ ገዳሙ መሄድ አልቻልኩኝም፣ ግን እዚህ የሰጠሽኝ ጸበልን ተጠቅሜያለሁ፣ ስዕሏን ተሻሽቼ ተማጽኛታለሁ። በዚያ ላይ ደግሞ የጨረር ሕክምና በመሀል ጥቁር አንበሳ ስላለኝ እጨጌ ዮሐንስ ወይራ ሰፈር እየሄድኩ ጸበላቸውን ቅድሜ እየተጠመኩኝ ነው ሄጄ እዛ ጨረር ሕክምና ደግሞ የማደርገው እና እንደዛ እያደረግኩ ነው። እዚህ ቼካፔ እየደረሰ ነው ምናምን ነገር አለችኝ ማለት ነው። እና በዛ ተለያየን። ከዛ በኋላ ግን ኦልሞስት ለ2 ወር ምናምን አካባቢ መታማ አታውቅም፣ ተገናኝተን አናውቅም። ከዛ በልቤ ያስባታለሁ እንዴት ሆነ አይሆን ምን ላይ ደርሳ ይሆን በቃ ምናምን እያልኩ በቃ የዛን ቀን በጣም ስታለቅስ ፊቴ እንደዛ በስልክ ስታለቅስ በጣም ስላሳዘነችኝ በቃ የሆነ ውስጤ ቀርታለች እና ትዝ የሚላችሁ ነገር የለም እንዴት ሆናለች ምናምን እያልኩ እንደዛ ነበር። እና አጋጣሚ ኦልሞስት ከ2 ወር ምናምን በቃ 2 ወር ወደ 3 ወር አካባቢ የሆነ ቀን እኔ የምሰራበት ቅርንጫፍ መጣች። ባለፈው እኮ በቃ ልነግርሽ መጥቼ አጣሁሽ ቢሮ ለካ ከዛ ቀድማ የሆነ ቀን ቢሮ መታ አላገኘችኝም እና መጥቼ እኮ አጣሁሽ ልነግርሽ በጣም ደስ ብሎኛል እና ዳንኩኝ እኮ ሙሉ ለሙሉ ተፈወስኩኝ። ሕክምና ቼክአፕ ሲሄድ በቃ ዶክተሩ ካንሰሩ ሙሉ ለሙሉ እንደዳነልኝ ነገረኝና ብላ በቃ እጅግ በጣም ደስ ብሎት በቃ እንጃ። የዛን ቀን ስታለቅስ ያየሁት የመጀመሪያ ቀን ስታለቅስ ያየሁበት እንባ አስቡት። ሰው እግዚአብሔር ረድቶት እንደዚህ ተፈውሶ ደግሞ በደስታ እንደዛ ሲሆንና እኔም እጅግ በጣም ነው ደስ ያለኝ እና ተፈወስኩኝ እንዳልኩኝ አሁን በቃ በጣም በጥሩ ሁኔታ ላይ ነው የምገኘው፣ በጥሩ ጤንነት ላይ ነው የምገኘው። ተፈውሻለሁ። ይኸውልሽ ከጸበሏ አልሄድኩም አለችኝ። የሚገርማችሁ ነገር ሄደሽ ነበር ምናምን ሰዓት አልሄድኩም። በቃ አንቺ የሰጠሽኝ ጸበል ብቻ ነው የተጠቀምኩት የጠጣሁት እና ስለዋድር ነው የተሻሸሁት ምናምን አለችኝ። እጅግ በጣም ደስ ብሏት መታ እንደዳነች ነገረችኝ ማለት ነው። እኔም እጅግ በጣም ነው ደስ ያለኝ እግዚአብሔር እኔንም እንደ መንገድ ስለተጠቀመኝ። እስኪ አስቡት፣ ይህን አጋጣሚ አስቡት። እሷ እኛ ባንክ አካውንቴን ልትጠቀም ፈልግ አይደለም የገባችው፣ በስህተት ነው። ንግድ ባንክ እኛ ባንክ ጎን ስላለ ንግድ ባንክ የገባች መስሏት ነው እሷ የገባችው፣ እንደዛ ነው። እግዚአብሔር ግን አላማው ያልነበረም። እግዚአብሔር እሷን እኛ ባንክ የሚያስገባበት ምክንያት ጸበሉን ከእኔ እንድታገኝ እግዚአብሔር ሊፈውሳት ስለፈለገ ያንን እንደ መንገድ ስለፈለገ ነው። እንደ ዳነች ከካንሰሩ እንደተፈወሰች ከሰማን በኋላ በቃ ቢሮ ሜዛኔ ገና መጀመሪያ ከኔ መታ ጸበል ስትወስድ ምናምን እንደዚህ አይነት ኬዝ እንዳመማት እኔና እሷ ስናወራ ያዩ የሰሙ ምናምን ነበሩና ከተፈወሰች በኋላ እጅግ በጣም ነው የተደነቅነው። አስቡት፣ ገዳሙ ሳትሄድ በቃ እግዚአብሔር በምክንያት አድርጎ አምጥቶ ጸበሉ መሰለች ከኔ ዳነች፣ ተፈወሰች እና እጅግ በጣም ነው ደስ ያለን። አብረውን የሚሰሩትም እሷን ከዛ በኋላ ልትጠቀም እኛ ባንክ ትመጣ ነበር። በቃ ስንገናኝ በጣም በደስታ ሰላም ተባብለን አውርተን ምናምን ነው ምንለያየው እና ኢቭን ከባንክ ውጭ ራሱ ከዛ በኋላ አግኝቻት አውቃለሁ። እዚህ ናዝሬት ተክለ ሃይማኖት ቤተክርስቲያን 1-2 ቀን ተገናኝተን እናውቃለን እና በስነ ስርዓት ነው ሰላም ተባብለን በቃ ደህና ናት ደስተኛ ናት ምናምን እንደማያትና በቃ ሳያት ደስ ይለኛል። እግዚአብሔር ይመስገንና እግዚአብሔር ይመስገን እሷን የሰማችን እመቤታችን ሁላችንም ተስማን። ለእሷ የደረሰችላት የእሷን ችግር የፈታችላት ለእሷ ያዘነች ለእሷ የራራችላት ድንግል ማርያም ሁላችንም ተስማን፣ ሁላችንም ትራራልን፣ ለምስክርነት ታብቃን፣ ስሟን ለማመስገን ታብቃንና መብራን ታስበን። በቃ ያቺ አጋጣሚዋ በጣም ይገርመኛል እና የእግዚአብሔር ዓላማ የእግዚአብሔር እቅድ ንግድ ባንክ መስሏት እኛ ባንክ መግባቷ ከኔ ጋር የተገናኘንበት መንገድ ሁሉም የእግዚአብሔር ስራ ነበር፣ የእመቤታችን ስራ ነበር። ለምን ንግድ ባንክ ብትገባ ኖሮ አታገኘኝም። ኢቨን እኛ ባንክ ራሱ ገብታ ያቺ ስልክ የተደወለችላት እና ስለ ህመሟ ያወራችበት ያለቀሰችበት በምክንያት ነው። ያ ስልክ ባይደወልለትና ስለ ህመሟ ባታወራ እዛ ጋር ባታለቅስ እኔም ምን እንደታመመች አላውቅም። ምንም የምጠይቃትም ነገር የለም። በቃ በስልክ ባታወራ ምንም አላውቅም። ኖርማሊ ይሄ ማስተናገዳትን ነገር ብቻ አስተናግጃት ምናምን ነበር የምትወጣው እና እግዚአብሔር ሁሉን ያደረገው በምክንያት ነው። እኛ ጋር በምክንያት አድርጎ አስገባት፣ በስህተት አስገባት። ያ ስልክ ተደወለ፣ ስታወራ የካንሰር ህመም እንደሆነ ሰማ፣ ጸበሉን ወሰድኩላት። እግዚአብሔር ሊፈወሳት ሊብራት ስላሰበ ነው እና እግዚአብሔር ምንም የሚሳነው ነገር የለም። በቃ መንገዱም እጅግ በጣም ድንቅ ነው። እግዚአብሔር የፈቀደው ነገር እንጃ በፈለገው አጋጣሚ በቃ በእንደዚህ አይነት አጋጣሚዎችም ያደርጋልና እግዚአብሔር ይመስገን። እጅግ በጣም ደስ ብሎኛል። እናንተም እንደዚህ አይነት ምስክርነት የተለያየ ምስክርነት ካላችሁ
ኮሜንት ላይ ጻፉልን። ይሄ ቪዲዮ የተመቻችሁ የወደዳችሁት ምስክርነት የወደዳችሁት ሁላችሁም ደግሞ ምስክርነት ያጸናል፣ ያጽናናል፣ ያበረታል። ተስፋ የቆረጠ ሰው የሌላን ሰው ምስክርነት ሲሰማ በልቡ ተስፋን ያድርበታል። እሱም ዳግም እግዚአብሔር ተስፋ ያደርጋል እና ለዛ ነው እኔ ዛሬ ይህንን ምስክርነት ያጋራኋችሁ። ስላዳመጣችሁኝ አመሰግናለሁ። ከዚህ በኋላም እንደዚህ ድንቅ እውነተኛ እንዲሁም የተለያዩ ቁም ነገር ያላቸውን ነገሮች ይዤላችሁ ስለምመጣ ቪዲዮዎቼ እንዲደርሷችሁ ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ መልካም ጊዜ። አመሰግናለሁ።